የአፍሪካ ቆዳ ስፋት ምን ያህል ነው? አፍሪካ ቆዳ እንዳላት ዛሬ ነው የሰማሁት። ግን እሺ እንቀጥል። የበግ ልጅ ግልገል ከተባለች የድመት ልጅ ምን ትባላለች? ወርጭ ለድመት ልጅ ይዳረጋሉ ለሚለው ቃል ተመሳሳይ ፍቺ የሚሆነው የቱ ነው? ይዳረጋሉ ማለት ምን ማለት ነው? በዚህ ቪዲዮ ከባድ የሆኑ ጥያቄዎችን እጠየቃለሁ እና ማሁን ያለሁበትን የእውቀት ሁኔታ መመስናለሁ። ስለዚህ ጎበዝ ነኝ ወይስ ደነዝ የሚለውን አብረን እናያለን። ጊዜ አንፍጅ፣ ወደ ቪዲዮቹ እንግባ። ጥያቄ 1 ምን ያህል የኢትዮጵያ የሙዚቃ ዘውጎች አሉ? ዘውጎች ማለት ምን ማለት ነው? የሙዚቃ ዘውግ፣ የፍቅር ዘውግ፣ የሐዘን ዘውግ፣ የደስታ ዘውግ። 3 የትኛውን የረሳሁት? ጥያቄ 2 ይህ የምን አገር ባንዲራ ነው? ካሜሩን፣ ሴኔጋል፣ ጋቦን፣ ጊኒ። ሴኔጋል እየመሰለኝ ነው፣ ግን ሴኔጋል መሃል ላይ የሆነ ነገር ያለው መሰለኝ ካልተሳሳትኩ። ካሜሩን እለዋለሁ እኔ። እንዴ ጊኒ ከመጀመሪያው ነው ጊኒ እንደዚህ አይነት ባንዲራ ያላት? ጥያቄ 3 30ኛው የኦሎምፒክ ጨዋታ በየት ሀገር ተካሄደ? በሮም ጣሊያን፣ በፓሪስ ፈረንሳይ፣ በለንደን ብሪታንያ፣ በሜልቦርን አውስትራሊያ። የስ ጥያቄ 4 ይህ የምን ሀገር ባንዲራ ነው? ሶሪያ፣ የመን፣ ግብጽ፣ ሊቢያ። ቀላሉ መልስ ግብጽ ነው። አልዋሽም፣ ግብጽ ይመስላል። ግን ግብጽ መሃል ላይ የሆነ ነገር ያለው መሰለኝ። እዚህ ጋር ግብጽ አልለውም፣ ሊቢያ እንደዚህ አይመስለኝም። የመን እየመሰለኝ ነው። የመን ልበለው። ብዙ ሰው ግብጽ ነው የሚለው፣ እርግጠኛ ነኝ ግብጽ አይደለም። ጥያቄ 5 ኢትዮጵያ ውስጥ በጣም ዝናባማ የሆኑት ወራት ከምን እስከ ምን ናቸው? ሰኔ እስከ ነሐሴ፣ መጋቢት እስከ ግንቦት፣ መስከረም እስከ ህዳር፣ ታህሳስ እስከ የካቲት። ሰኔ እስከ ነሐሴ እንድል ነው የፈለገው። ብዙ ሰውም እንደዛ ነው የሚለው። ሰኔ እስከ ነሐሴ ነው ብዙ ሰው የሚለው። እኔ ግን እንደዛ አይደለም። መልሱ ሰኔ እስከ ነሐሴ ነው። ምን ሆነ ነው? ሰኔ እስከ ነሐሴ ነው። መስከረም እንድል ያሰበ ሰው ይኖራል እኮ፣ አያፍርም እኮ። እንቀጥል። 3 ጥያቄ መልሻለሁ፣ 2 ጥያቄ አጥቻለሁ። ቢያንስ ከ10 7 ማምጣት አለብኝ። ይህ የምን ሀገር ባንዲራ ነው? ፈረንሳይ፣ ጣሊያን፣ ፖርቹጋል፣ ስፔን። ጣሊያን ነው። ቀላል ነው የኛው። እስካሁን ከ10 4 መልሼ 2 አጥቻለሁ። ጥያቄ 7 የኡጋንዳ ዋና ከተማ? ቤጂንግ፣ ትሪፖሊ፣ ካምፓላ፣ ቡካሬስት። ቡካሬስት ቤጂንግ አይደለም፣ ቤጂንግ ይወጣል። የኡጋንዳ ዋና ከተማ ማለት ቤጂንግ አይደለም። ትሪምፓሊ የሆነ ቦታ የሰማሁት መሰለኝ፣ ግን የት እንደሆነ አላውቅም። እና ካምፓላም ሰምቼው አውቃለሁ፣ ቡካሬስት ሰምቼው አላውቅም። ስለዚህ ቡካሬስትን ሰምቼው አላውቅም። ቡካሬስት እና ቤጂንግ ይወጣሉ። ትሪምፓሊ እና ካምፓላ ከነዚህ ሁለቱ ነው። ካምፓላ የሆነ ታዋቂ ይመስለኛል፣ ኡጋንዳ ውስጥ አይመስለኝም። በጣም ታዋቂ ቦታ ነው ካምፓላ። ትሪምፖሊ እንለዋለን። ለትንሽ ደርሼበታለሁ እኮ አውርጄው። ቤጂንግ አይደለም አወጣሁት፣ ቡካሬስት አይደለም አወጣሁት። ካምፓላ እና ትሪምፖሊ ነው ብዬ ነበረ። ካምፓላ ደርሼበታለሁ። ቀላል ይመስለኛል፣ ግን ብዙ ሰው የመለሰው ይመስለኛል። ጥያቄ 8 ፈነጠዘ ለሚለው ቃል ተቃራኒ ፍቺ የሚሆነው የቱ ነው? ተከፋ፣ ዘለለ፣ ሳቀ፣ አለቀሰ። አሁንም በተመስጦ ነው እዚህ ጋር ማሰብ ያለብን። ፈነጠዘ፣ ተከፋ ይሆናል። ተቃራኒ ነው። ፈነጠዘ፣ ተከፋ ይሆናል። ዘለለ አይሆንም። ፈነጠዘና ዘለለ አንድ ነው። ተደሰተ ማለት ስለሆነ ማለት ነው። ፈነጠዘ፣ ሳቀ፣ እሱም አንድ አይነት ነው። እሱም ሊሆን አይችልም። ፈነጠዘ፣ አለቀሰ፣ ይሄ ሊሆን ይችላል። ስለዚህ ተከፋ ነው ወይስ አለቀሰ ነው የሚሆነው? ቆይስ ፈነጠዘ፣ ተደሰተ፣ ተከፋ ነው የሚሆነው። ቀላል እኮ ነው። ምን እንደሚያስጨንቀኝ ለዚህ ቀላል ነው። እሺ ከ10 1 2 3 4 5 መልሻለሁ። ቅድም በቂ ነው ብዬ ነበር፣ ግን አሁን ሳስበው በቂ አይደለም። ፈተና ላይ ከ10 5 ማምጣት አያስደስትም። የቀሩትን 2ቱን መመለስ አለብኝ። ጥያቄ 9 የጃማይካ ዋና ከተማ? ቴሄራን፣ ኪንግስተን፣ ቪየና፣ ሎሜ። ቴሄራን አይመስለኝም። ቴሄራንን ሌላ ቦታ የሰማሁት ነው ይመስለኝ። አፍሪካ ውስጥ አይመስለኝም ቴሄራን። ቪየናም እንደዛው ሰምቼው አላውቅም። ሎሜም ሰምቼ አላውቅም። ሎሜ ኢትዮጵያ ውስጥ ሊሆን ይችላል፣ አላውቅም። ኪንግስተን ነው የሆነ ቦታ የሰማሁት መሰለኝ። ኪንግስተን። ከሞማ ብራዳ ቢያንስ ከ10 7 ማምጣት አለብኝ። ጥያቄ 10 ይህ የምን ሀገር ባንዲራ ነው? ኬንያ፣ ማላዊ፣ ጊኒ፣ ሞዛምቢክ። ኬንያ። ልስጉ በጣም ጥሩ ነው። ከ10 7 በጣም አሪፍ ነው። ማንም ከ10 10 አላመጣም። አንድ ተጨማሪ ልድገም፣ ግን ቢያንስ ከ10 8 መመለስ አለብኝ። ማሻሻል አለብኝ። ሰው እየተሻሻለ እንጂ እየወረደ አይመጣም። ስለዚህ ቀጣዩን ቢያንስ ከ10 8 ማምጣት አለብኝ። እንቀጥል። ጥያቄ 1 ይህ የምን ሀገር ባንዲራ ነው? ዩክሬን፣ ጋቦን፣ ሩሲያ፣ ፊጂ። ቀላል ነው፣ አልዋሽም። ዩክሬን ነው ቤቢ። ከሞን። ጥያቄ 2 አፋር በየትኛው የኢትዮጵያ ክልል ውስጥ ትገኛለች? ደቡብ ክልል አይደለም፣ ምዕራብ ክልል፣ ምስራቅ ክልል፣ ሰሜን ክልል። ደቡብ በእርግጠኝነት አይደለም። ደቡብ ምዕራብ ምናምን ነገር አይገባኝም። በቃ ይሄ ነገር ግራ ያጋባኛል ሁሌ። በእንግሊዘኛው ይቀለኛል፣ አልዋሽም። በእንግሊዘኛው አውቀዋለሁ፣ ግን በአማርኛ ሲሆን ገብቶኝ አያውቅም። ደቡብ እንዳልሆነ አውቃለሁ። በምዕራብ ክልል የሚገኘው አፋር፣ በምስራቅ ክልል ያለው አፋር ይሄ ሊሆን ይችላል። በሰሜን ክልል ሰሜን ስል አፌ ላይ ትክክል መሰለኝ። በቃ ሰሜን ነው። ጎል ምን አልኩኝ? ሰሜን ነው። አፌ ላይ ትክክል መሰለኝ፣ ታወቀኝ አፌ ላይ።
አንዳንዴ እውቀት ሳይሆን ጥበብ ነው የሚያስፈልገው። ጥያቄ 3 የበግ ልጅ ግልገል ከተባለች የድመት ልጅ ምን ትባላለች? ሙጪት፣ ጫጩት፣ ግልገል፣ ውርንጭላ። ግልገል አይደለም፣ ምክንያቱም የበግ ልጅ ግልገል ከተባለ ብሏል። ጫጩት የዶሮ ነው። ሙጪት ወይ ውርንጭላ። ውርንጭላ ግን የድመት ነው። የሆነ ቦታ የሰማሁት መሰለኝ ውርንጭላ ሲባል ሙጪት ወይ ውርንጭላ። አረ ውርንጭላ የድመት ልጅ አይደለም። ውርንጭላ የድመት ልጅ ነው። የበግ ልጅ ግልገል ከተባለች የድመት ልጅ ምን ትባላለች? ሙጪትን ደግሞ ሰምቼው አላውቅም። የምር ሙጪትን ሰምቼው አላውቅም። ውርንጭላ የድመት ልጅ አይደለም። አረ በእናታችሁ የግመል ጋር ምናምን የተገናኘ ነው ውርንጭላ፣ ወይ ከአህያ ጋር ምናምን የተገናኘ ሙጪት ለበለ አልኩኝ። ውርንጭላ የምንድን ነው አላውቅም። የሚያክሰዋል እኔ አላውቅም። ሰምቼው አውቃለሁ ግን የምን እንደሆነ አላውቅም። ጥያቄ 4 ይህ የምን ሀገር ባንዲራ ነው? ሰርቢያ፣ ስሎቬኒያ፣ ስሎቫኪያ፣ ሩሲያ። አከበዱት። ምክንያቱም ሩሲያ አይደለም ግን ከነዚህ ሶስቱ አንዱ ነው። ሰርቢያ፣ ስሎቬኒያ፣ ስሎቫኪያ። እንደዚህ አይነት ከባድ ጥያቄ ሲመጣባችሁ እንዴት እንደምትወጡ ላሳያችሁ። ይህ የምን ሀገር ባንዲራ ነው? ሩሲያን አውጡት፣ ሰርቢያም ይወጣል። ለምን ካላችሁ እንደዚህ አይነት ከባድ ጥያቄ አምጥተው መልሱን ከፊት አያርጉትም። መደበቅ ይፈልጋሉ ሰዎቹ ይህን ጥያቄ ያወጡት ማለት ነው። ስለዚህ ከነዚህ ሁለቱ ነው፣ ስሎቬኒያ ወይም ስሎቫኪያ። ስሎቬኒያ እና ስሎቫኪያ ማለት ታዋቂው ሀገር የቱ ነው ብላችሁ ታስባላችሁ? የትኛው ሞር ሰምታችሁታል? ስሎቫኪያዊ፣ ስሎቬኒያዊ? ስሎቬኒያ ታዋቂ ይመስለኛል ከስሎቫኪያ። ስለዚህ መልሱ ምንድነው? ስሎቬኒያ ነው። መልሱን አላየው ለትንሽ ደርሽበታለሁ እኮ። ወይኔ ግን አይታችኋል፣ እንዴት እንደደረስኩበት አይታችኋል። ይህን ትሪክ ተጠቀሙ። ጥያቄ 5 በኢትዮጵያ እና በኤርትራ መካከል የጋራ ድንበርን ለመመስረት ከጣሊያን ጋር የተነጋገረው ኢትዮጵያዊ ንጉስ ማን ነበር? ልጅ ኢያሱ፣ አጼ ዮሐንስ፣ አጼ ቴዎድሮስ፣ አጼ ሚኒሊክ። አሁንም አላውቀውም ግን አሁንም ትሪክ እንጠቀማለን። ሚኒሊክ አይመስለኝም፣ ለምን እንደሆነ አላውቅም። ሚኒሊክ ይውጣ። ሚኒሊክ ይመስለኝ አይደለም ለዚህኛው መልሱ። ልጅ ኢያሱም እዚህ ቦታ ላይ ያለ አይመስለኝም። ሂስትሪ ላይ ሌላ ቦታ ነው ያሉት። ይሄን ነገር እያደረጉ የነበረው አይመስለኝም። አጼ ዮሐንስ እና አጼ ቴዎድሮስ አይሆንም፣ ሌላ ነገር እያደረገ ነው የሚመስለኝ እሱ። አጼ ቴዎድሮስ ሙጣ፣ ሚኒሊክ ሙጣ፣ ልጅ ኢያሱ ሙጣ። አጼ ዮሐንስ አንተ ነህ ስትነጋገር የነበረው፣ አንተ ነህ ንጉሱ። አጼ ዮሐንስ ነው። አጼ ሚኒሊክ በኢትዮጵያና በኤርትራ መካከል የጋራ ድንበርን ለመመስረት ከጣሊያን ጋር የተነጋገረው ኢትዮጵያዊ ንጉስ ማን ነበር? አጼ ሚኒሊክ። እኔ ውጊያ ላይ ምናምን ያለ መስሎኝ ነው። በቃ ይቅርታ። ከዚህ በኋላ ያሉትን ሁሉንም መመለስ አለብኝ 8 ለማምጣት። ስለዚህ ምንም ጥያቄ ማውጣት አልችልም። ጥያቄ 6 ይዳረጋሉ ለሚለው ቃል ተመሳሳይ ፍቺ የሚሆነው የቱ ነው? ምን ይዳረጋሉ ማለት ምን ማለት ነው? ይዳረጋሉ፣ ይከናውናሉ፣ ይሆናሉ፣ ይጋለጣሉ፣ ይጋፈጣሉ። ይዳረጋሉ ማለት ምን ማለት ነው? ይሄ ሁለቱ መውጣት አለበት። ይጋፈጣሉና ይጋለጣሉ መውጣት አለበት። ምንም ሴንስ አይሰጡም እነሱ ሁለቱ። ይዳረጋሉ፣ ይሆናሉ፣ ይከናወናሉ ልበል። ምን ማለት ነው? እሺ ምን ማለት ነው? ይዳረጋሉ፣ ይጋለጣሉ። ገባኝ። አሁን ገባኝ። ይዳረጋሉ። እነዚህ ሰዎች እንደዚህ ካላደረጉ ለዚህ ነገር ይዳረጋሉ፣ ይጋለጥ። እንዴት ይህን ቀላል ጥያቄ አጠዋለሁ? የምር በጣም ቀላል ጥያቄ ነበር። እሺ ቢያንስ ከፍ እንኳን ባንል ዝቅ አንበል። ከ7 እንዳልወርድ፣ ከቀደሙ እንዳልወርድ። አንዳንዴ በህይወት ላይ ከፍ ማለት እንኳን ቢያቅታችሁ በፊት ከነበራችሁበት እንዳትወርዱ። ያ ማለት እኔ 7 ነበርኩኝ፣ ከ7 መውረድ የለብኝም። ጥያቄ 7 ይህ የምን ሀገር ዲፕሎማቲክ ታርጋ ነው? ኢንዶኔዥያ፣ ቼክ ሪፐብሊክ፣ ሩዋንዳ፣ ጣሊያን። ኢትዮጵያ እንደ መሆን ያለበት የአማርኛ አለው እንደዚህ ጋር ኢትዮጵያ ቢኖር ኢትዮጵያ ነው የምለው። አልዋሽም፣ ሜና አይቻለውና እንደዛ ነው የምለው። ግን ኢትዮጵያ የለም፣ ግን እቺ ያለች ሲዲ አለች። ስለዚህ እሺ ኢንዶኔዥያ አትመስለኝ፣ ምንም ኢንዶኔዥያ አይመስልም። ቼክ ሪፐብሊክ አይመስልም። ጣሊያን ወይ ሩዋንዳ? ጣሊያንን አወጣዋለሁ፣ ሩዋንዳን እመርጣለሁ። ለምን ካላችሁ ያለኝ ነገር ታርጋ ነው። ዲ አለች፣ ሩዋንዳ ዲ። ምን አይነት ሎጂክ ነው ልትሉ ትችላላችሁ፣ ግን በቃ ምንም ማድረግ አልችልም። ሩዋንዳ ላለው 1 2 3 ግባ። ይሄ የማይረባ ሎጂክ ነው ስትል የነበርክ ካለ ሩዋንዳ ዲ ዳ ሩዋንዳ። ጥያቄ 8 የአልጄሪያ ዋና ከተማ ቦጎታ፣ ቡዌኖስ አይረስ፣ ስቶክሆልም፣ አልጀርስ። ቦጎታ ካልተሳሳትኩ ኮሎምቢያ መሰለኝ፣ ካልተሳሳትኩ እርግጠኛ አይደለሁም። ቦኖስ አይረስ አርጀንቲና፣ ስቶክሆልም የት ነው አንተ? አውሮፓ ውስጥ ነው አይደለም? አላውቅም። እሱ አልጀርስ ነው።
ያ የቀሩትን ሁለቱ መመለስ አለብኝ። 7 በቂ ነው። አሪፍ ነው። ጥያቄ 9 የአፍሪካ ቆዳ ስፋት ምን ያህል ነው? አልዋሽም። ይሄ ሙሉ ለሙሉ በእድል ነው ልመልሰው የምችለው። ቁጥር ካየው በቃ አይሆንም። ስለዚህ አሁን ይሄ ሙሉ ለሙሉ የእድል ጉዳይ ነው። ግን እኛ በእድል ላይ ብቻ ተስፋ አንጥልም። የምንጠቀመው ትሪክ አለ። እንቀጥል። የአፍሪካ የቆዳ ስፋት ምን ያህል ነው? አፍሪካ ቆዳ እንዳላት ዛሬ ነው የሰማሁት። ግን እሺ እንቀጥል። እሺ የአፍሪካ ቆዳ እንደሚታወቀው ሰፊ ነው ብለን እናስባለን። መቼስ 10370 ሚሊዮን ይወጣል። 20 ማነሰብኝ፣ 20 ይወጣል። መልሱ ከነዚህ ሁለቱ አንዱ ነው። ከነዚህ ሁለቱ መሃል አንዱ ነው። ከ30 እና ከ40 መሃል አንዱ ነው። 40 ድረስ እንኳን አንሰፋም። ታውቃላችሁ ነው እንሰፋለን። 40 ድረስ የታባቱ እንሰፋለን። 40 ሚሊዮን 370 ኪሎ ሜትር ስኩዌር ነው እንሰፋለን። አዎ ያን ያህል እኮ አንሰፋም ብዬ ነበር እኮ። ኧረ በእናትህ የምር ደርሼ እግዚአብሔርን ተቃርቤ ነበር ለትንሽ ያናደደ። ቢያንስ ከ10 6 ይሁን። ጥያቄ 10 የኮሎምቢያ ዋና ከተማ ማን ነው? ትዝ አላችሁ? ቅድም ቦጎታ ነው ብዬ ነበረ። ቦጎታ ነው የሆነ ቦታ የሰማሁት ይመስለኛል። እርግጠኛ ነኝ። ይሄን ያናደል 6 ከ10 ይሄኛው እኮ ለትንሽ እኮ ነው። በእናትህ እኮ ይሄን እኮ ለትንሽ እኮ ነው። ይሄኛው ደደብ ስለሆንኩኝ ነው ያጣሁት። ይሄኛውን እንኳን መመለስ አልችልም። አልዋሽም። ምንም የማውቀው ነገር የለም። ስለዚህ ይሄኛውን በጣም ተቃርቤ ነበር። ያሳዝናል። ዋው እንዳያችሁት ነው። ከ20 ጥያቄ 13ቱ መልሻለሁ። ግን በጣም መሻሻል ይችላል። ስለዚህ በቀጣይ ቪዲዮ ያን የምናደርግ ከሆነ እስቲ እናያለን። እስከዛ ድረስ ግን ይሄን ቪዲዮ ላይክ፣ ኮመንት እንዲሁም ሰብስክራይብ ማድረግ እንዳትረሱ። ፒስ